በድንገት የሰሜን በሮች ይከፈታሉ ይላል እና የታሰሩ ጭፍሮችም ይወጣሉ ይላል። እነዚህ ማለት ነው ድንገት ሰው ባልጠበቀው ሰዓት እና መላዋ ምድር በፊታቸው ትንቀጠቀጣለች ይላል እና ሰዎችም ልክ ይሄ እንግዲህ ሃሊውድ ፊልም ላይ የምታዩት ነው። ብዙዎች ታያላችሁ። ሰዎችም በመሸሽ ተራራዎች ውስጥ፣ ዋሻ ውስጥ፣ መቃብር ስፍራዎች፣ የምድር ንቃቃት ውስጥ ይሸሸጋሉ ይላል ቃል በቃል እና ብዙዎች ሰዎችም በረሃብ ይሞታሉ ይላልና በሰዎች ላይ ከሚደርሰው መከራ ብዛት የተነሳ የሚቀብራቸውም ሰው አይገኝም። እና እነዚህ እንደ ኤሊያንስ የሆኑት ፍጡራን የሰዎችንም ስጋ ይበላሉ ይላልና እንስሳት እንደሚጠጣሉ መሰመስን ነገር ባቡ ይምጡ ምንም የሚመሩት ነገር የለምና ትንሽ ምዘለው ነገር አለ ኢዩኤል ያለ ትክክል አለ እና ምድርን ያጠፋሉ ይላል። ከፊታቸው መቆም የሚችል አይኖርም ይላልና ካስከፊው መከራ ከአንድ ሳምንት በኋላ ሁሉም ኢዮጴ በሚባለው ሜዳ ላይ ይሰበሰባሉ ይላል። ያን ጊዜ ላይ በእግዚአብሔር ትእዛዝ ከመላእክት ሰራዊት አንዱ ከሰማይ ወርድና በአንዲት ቅጽበት ያጠፋቸዋል ብሎ ይዘጋል። በመጽሐፉ በራእይ 20 ላይ እንደዚህ ነው የሚለው ቃል በቃል 8 ቁጥር 9 ድረስ ማለት ነው። በአራቱም በምድር ማዕዘን ያሉትን አሕዛብ ጎግንና ማጎግን እንዲያስታቸው ለሰልፍም እንዲያስከትታቸው ይወጣል። ቁጥራቸውም እንደ ባህር አሸዋም ያህል ነው። ወደ ምድርም ስፋት ወጡ። የቅዱሳንንም ሰፈር የተወደደችውንም ከተማ ከበቡ። እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው በማለት ያስቀምጣል ማለት ነው ያስቀምጣል። ስለዚህ እነዚህ እንግዲህ ጎግና ማጎግ የተባሉት እንደሆነ ይጽፋል። በመጨረሻም አንድሮሜዳ ላይ የጻፍኩት አለ መጽሐፈ ዜና ምስጢር የሚባል አንድ እንትን አለ በእንቁ የታነጸች ፀሐይ የሌለባት ዓለም ይላል። እንግዲህ በጣም አባቶቻችን የጻፉት ነገር በጣም የተራቀቀ ነገር ነው። በምን አይነት ደረጃ ላይ እንደነበሩ እግዚአብሔር ነው የሚያውቀው በጣም እና ምን ይላል አንድ ሀገርን ይጠቁማል። ይህንች ሀገር ላይ እና ያችን ሀገር እንደ ድንኳን ሞላላ አይነት ናት። በጣም በእንቁ የታነጸች ናት። የካሌምኒው እንቁ የህንደኬ ቅርብ በጣም የምታምር ሀገር ይጽፋል። ግዕዙም አማርኛውም አንድሮሜዳ ላይ ያለላችሁ አንቡት እና እዛ ላይ ያ ዋልቦ ፀሐይ በብሔሮሙ አላ አይንቲዮሙ ውእቱ ብርሃኖሙ ፀሐይ የለም አይኖቻቸው ብርሃኖቻቸው ለነርሱ የሚያበሩ ጸዳሎቻቸው ናቸው። አይ ቲንክ እንደ አቫታር ይመስላል። አቫታር የሚባል ሙቪ አይታችኋል? ወደ 2 ነጥብ ምናምን ቢሊየንስ ዶላር ነው ያስገባው። በቦክስ ኦፊስ የመጀመሪያው እንደሆነ ነው ማቀው። ምናልባት አሁን ያለውን ስታተስ አላቅምና የሚገርመው በእኛ መጽሐፍም ላይ እነዚህ ተጠቅሰው ይገኛሉና ቁመታቸው እነዚህ ሌሎች ናቸው ጎግና ማጎግ አይደሉም፣ ግን የተያያዘ ነገር ስላለው ነው። ቁመታቸው ረጃጅም በመልአክ መለኪያ 12 ናቸው። ጠጉራቸው እስከ እግራቸው ተረከዝ ይደርሳል። አፍንጮቻቸው ረጅም፣ ጆሮቻቸው እንደ ካለትሬው ቅርፍት ናቸው። ሰውነታቸው ነጭ ነው ይላል። ብዙ ነገር ነው ይጽፋል። አንቡት እዛ አንድሮሜዳ ላይ ምን ይላል? ወሀገሮሙኒ መንክር ወህጹር በአርዌ ዘአሰርቱ ቀርኑ ይላል መጽሐፈ ዜና ምስጢር። ሀገራቸው በጣም ድንቅና 10 በሆነ አውሬ የታጠረ ነው ይላል። 24 ክንፍ አሉት ይላል እና ይሄ አንዳንድ ጊዜ ከእግዚአብሔር ይታዘዝና ይመጣል ይላል። መጥቶ እነሱ ዓለም ውስጥ ገብቶ ይላል የጎግን ሰራዊት ልጆች ሲከፉ በደልን ሲያበዙ መጥቶ ይገሏቸዋል ይላል። ከዛ አትርፈው ደግሞ ይሄዳሉ ይላል። በጣም አብስትራክት ነው፣ ይሄ ሁሉ አብስትራክት ነው እና ከኛ አቅም በላይ ነው እና በተለይ ሙቪ ላይ የምታዩት በተለይ ሃሊውድ የምታዩ እነዚህን ገጸ ባህሪያት በደንብ አድርገው በሙቪ መልኩ ሲሰሩ ታያላችሁ። በእውነት ጎግና ማጎግ በዜና እስክንድርና በመጽሐፈ ንህብ በነህብረ አይባል ላይ በስፋት የተጠቀሱ ናቸው። እናንተ በደንብ አድርጋችሁ ተመራመሩ። እኔ ለዛሬ አበቃለሁ። በደንብ አድርጋችሁ መርምሩ፣ እወቁ፣ ሰፋ አድርጉት አይምሯችሁን። ምንጊዜም የሰው ልጅ ዕውቀት፣ እምነት፣ እውነት፣ አመክንዮ ነው ሰው ነፃ የሚያደርጉት። በተለይ ደግሞ ሀገራችሁን ኢትዮጵያን በደንብ አድርጋችሁ ውደዱ፣ አባቶቻችሁን አክብሩ። እነሱ የሰሩት ስራ እንግዲህ ዛሬ ድረስ በፊልም ደረጃ በመላው ዓለም ይሰራል። ይህን የመሳሰሉ ትልልቅ ቁም ነገሮችን ትልልቅ መጻሕፍትን ነው ለኛ ለልጆቻቸው አውርሰው ያለፉት እና ጥበቡ ቢቀዳ ያልቅምና ስለ ጎግና ማጎግ እንግዲህ ይሄን ያህል ብያችኋለሁ። እናንተ ቦታውን አካባቢው የት ሊሆን ይችላል የሚለው ተመራመሩበት ሳትጨናነቁ።
ይሄንን እላለሁ። በጣም አመሰግናለሁ። መልካም ምሽት ይሁንላችሁ። ሼር አድርጉ፣ አጋሩ። በተለይ አንድሮሜዳንም በደንብ አድርጋችሁ መርምሩ። ሁሉንም ነገሮችን እግዚአብሔር በረዳን መጠን እንመረምራለን። በጣም አመሰግናለሁ። መልካም ምሽት፣ መልካም አዳር።